ይህንን ቪዲዮ ሳትሰለቹ አዳምጡት። በተለይ ዩቲዩብ ለመክፈት ያሰባችሁ ሰዎች ማለት ነው። ዩቲዩብ ስትከፍቱ ሰላም ቤተሰብ እንዴት ናችሁ? ይህ የከማል ወሎ ቻናል ነው። ከማል ወሎ ላይክ፣ ሰብስክራይብ፣ ሼር በማድረግ ቤተሰብ ይሁኑ። ኧረ ከማል የት ጠፍተህ ነው? ዩቲዩብህን ምን አደረስከው? ተውከው እንዴ? በሰላም ነው ወይ እያላችሁ ለጠየቃችሁኝ እጅግ በጣም ክብርና ምስጋና ለእናንተ ይገባላለሁ። በጣም አመሰግናለሁ። በጣም ወዳችኋለሁ። በጣም አከብራችኋለሁ። ያኛው ዩቲዩቤ ከ4400 በላይ ሰብስክራይብ ያለው ዋችኋሩ ሞልቶ ገንዘብ መቁጠር የጀመረ በጣም ጥሩ ሌቭል ላይ የነበረ ዩቲዩብ ቻናል ነበረኝ። እሱን ያው ስልኩም ከኔ ጋር ስላልነበረ ስልክ ቁጥሩም ሪከቨር ያደረኩበት ስልክ ቁጥር ከኔ ጋር ስላልነበረ ያንን ቻናል መመለስ አልቻልኩም። በጣም ይቅርታ። አሁንም ከማል ወሎ ተመልሶ መጥቷል። ያው መሽም ዩቲዩብ እንደ ቲክቶክ አይደለም። ብዙ ነገር ዝግጅነት ይጠይቃል። እንደፈለግን ቀርጸን እንደፈለግን የምንለቀው አይደለም። ብዙ ጥንቃቄ ያስፈልገዋል ለመክፈት። ያው አብራርቼ ዩቲዩብ አከፋፈቱን አሰራሩን እንዴት እንደሆነ ሰፋ ያለ ቪዲዮ እለቃለሁኝ። ይህንን ቪዲዮ ሳትሰለቹ ሳትማረሩ እስከ መጨረሻው እዩት። ሳትሰለቹ አዳምጡት። በተለይ ዩቲዩብ ለመክፈት ያሰባችሁ ሰዎች ማለት ነው። ዩቲዩብ ስትከፍቱ ብዙ ነገሮች መሟላት ያሉባቸው ነገሮች ብዙ ነገሮች አሉ። አንደኛ በስልካችሁ ስትከፍቱ ያ ስልካችሁ አስተማማኝ መሆን አለበት። ቀፎውም እንደዛው መስመሩም እንደዛው አስተማማኝ ስልክ መሆን አለበት። ምክንያቱም ስትሞሉ ስልክ ቁጥርና ኢሜል ይጠይቃል። ያን ስትሞሉ አስተማማኝ የማትረሱትን ኮድ ትሞላላችሁ። ፓስዋርድ ማለት ነው። ስም ከቁጥር እያደረጋችሁ የማትረሱትን። ምክንያቱም ስልኩ ቢጠፋ እንኳ ወይ አይበለውና ቢሰረቅባችሁ ወይ የሆነ ውሃ ቢገባባችሁ የመቀየር አቅሙ ሊኖራችሁ ይገባል። ምክንያቱም አዲስ ስልክ ስትገዙ እዛ አዲስ ስልክ ላይ ሼር የማድረግ አቅም መኖር አለበት። ምክንያቱም አንዳንድ እንትኖች አሉ። አሁን ለምሳሌ ዩቲዩብ ሲከፍቱ ዝም ብሎ ብቻ ዩቲዩብ መሆኑን ነው ዩቲዩብ ይከፍታሉ። ስማቸውንና ፎን ነምበራቸውን ያስገባሉ። በኋላ መክፈታቸውን ነው ያዩት። ለፍተው በኋላ ላይ ቬሪፋይ ሲያደርጉ ኢሜል ይጠይቃል። ገብቷችኋል? ያንን ማወቅ ካልቻላችሁ ድካማችሁ ከንቱ። የምታወሩት ወሬና የምትለጥፉት ርዕስ ታይትሉ የምታስገቡት ታይትል አንድ አይነት መሆን አለበት። እናንተ የምታወሩት ሌላ የጻፋችሁ ታይትሉ ላይ የጻፋችሁን ነገር ሌላ ከሆነ ይሄ ትንሽ ለዩቲዩቡ ራሱ እንትን ይልባችኋል ማለት ነው። በምታወሩት ሐሳብ ላይ ቀንጨብ አድርጋችሁ ታይትሉ ላይ ቁጭ ታደርጋላችሁ። ስትለቁ ቪዲዮ ደግሞ ዝም ብሎ እንደ ቲክቶክ ዝም ብላችሁ ሳይሆን ኤዲት አድርጋችሁ ከለቀቃችሁ በኋላ ልክ ዩቲዩብ ላይ እንደለቀቃችሁ ዩቲዩብ ስቱዲዮ ላይ ትገቡና አንደኛ ርዕሱ ታይትሉ ላይ የጻፋችሁ ችግር ካለበት ኤዲት ታደርጋላችሁ። ዲስክሪፕሽን ላይ ያለውንም እዛው ኤዲት ታደርጉና ታላይ እንትኑ ከቨሩ ላይ የምትለጥፉት ነገር በቃ ሳቢ መሆን አለበት። አንዳንድ ጊዜ ያምራል እያልን ዝም ብለን የምንለጥፈው ነገር ለዩቲዩቡ ላይመቸው ይችላል። አሁን እናንተ ከላይ የምንለጥፉት ነገር ካመረ ርዕሳችሁ ከምታወሩት ጋር ከሄደ ዩቲዩቡ ራሱ ሼር ያደርገዋል። የሚገርማችሁ ነገር ቪው ራሱ ይጨምራል። ምክንያቱም ዩቲዩብ የሚገባ ሰው ከዳር ያገኘዋል። አለጣጠፋችሁን ማሳመር አለባችሁ። ርዕስ አጻጻፋችሁ፣ የምታወሩት ወሬ፣ ዲስክሪፕሽን ላይ የምታስቀምጡት ኮንሴፕት፣ እነዚህ ነገሮች ካስተካከላችሁ ዩቲዩባችሁ እይታ የማይጨምርበት ነገር ምንም ነገር የለውም። ሰብስክራይብ የማይጨምርበት ነገር የለም። ከሌ ጓደኛዬ ነው ከሌ ጓደኛዬ ናት አምናታለሁ አምነዋለሁ የሚባል ነገር የለም። ምክንያቱም እዚህ ጋር እንቅልፋችሁን መስዋዕት አድርጋችሁ ነው ዩቲዩብ ለመስራት የተገደዳችሁት። እንደዛ አድርጋችሁ የሰው ልጅ አንድ ቀን መጋጨቱ ስለማይቀር ትበላላችሁ። ኮዳችሁን በስነ ስርዓት መያዝ አለባችሁ። ሌላው ደግሞ ምንላችሁ ነው ዩቲዩብ ስትሰሩ አንዳንድ ልጆች አሁን ዝም ብላችሁ ብቻ እንደ ቲክቶክ ቪዲዮ ስርት አድርጋችሁ የምትለቁ ሰዎች አላችሁ። የእናንተ ቪዲዮ የምታወሩት ወሬ ሌላ፣ ርዕሳችሁ ሌላ መሆን የለበትም። ገብቷችኋል? ልክ የምታወሩት ወሬና የምትለጥፉት ርዕሱ ታይትሉ ማለት ነው አንድ አይነት መሆን አለበት።
ስለምታወሩት ትንታኔ ልትለጥፉ ትችላላችሁ። ወይም ደግሞ ስለ ሐሳቡ ለምሳሌ የምትናገሩት ነገር አለ አይደለ? በዛ በምትናገሩት ሐሳብ ላይ ርዕሱን ትጽፋላችሁ፣ ታይትሉ ማለት ነው። እንደገና ደግሞ ዲስክሪፕሽን ላይ ሰፋ ያለ ነገር በቃ የኔ ነገር እኔ ላይ የደረሰ ነገር እናንተ ላይ እንዳይደርስባችሁ ጥንቃቄ እንድታደርጉ ነው ይሄንን ቪዲዮ የሰራሁት። ምክንያቱም እኔ ያኛውን ቻናሌን ለማግኘት ብዙ ለፍቻለሁ፣ ብዙ ርቀት ተጉዣለሁ፣ ግን ማግኘት አልቻልኩም፣ ማድረግም አልቻልኩም። ያለኝ አማራጭ አዲስ መክፈት ስለሆነ በእኔ ላይ የደረሰ እናንተ ላይ እንዳይደርስ ልፋታችሁ ከንቱ እንዳይቀር። የሚገርማችሁ እኔ 4000 በላይ ሰብስክራይብ አለው። ዋች አወር ጨርሼ ክፍያ ጀምሯል። እይታ ራሱ በጣም ሀይ ነበረው እስከ 53000 እስከ 10 ምናምን ሺህ እይታ አለው። በጣም አሪፍ ነበረ፣ ግን ማግኘት አልቻልኩም። ያው ደክሜ ነው የቀረሁት። ወደ አመት ከምናምን አካባቢ ደክሜ ያለው ያለ ማግኘት ያንን ኦዲየንስ ለማግኘት ብዙ ነገር ለፍቻለሁ፣ ብዙ ነገር ጥሬ ያለው፣ ግን ማግኘት አልቻልኩም። ይሄ ነገር እንዳይደርስባችሁ እናንተ ከሌ ጓደኛዬ ነው ከሌ ጓደኛዬ ናት አምናታለሁ የሚል ነገር ዛሬ ሰውን ከማመን እትሪ ላይ ውሃ አስቀምጦ መዝገን እንደማለት ነው። ወይም ደግሞ ሰሃና ላይ ሀሊባ ኑሮ ወይም ወተታ ኑሮ ድመትን ጠብቁልኝ እንደማለት ነው። ምን ለማለት ነው? ጥንቃቄ መውሰድ ካለባችሁ መጀመሪያ ከራሳችሁ ነው ጥንቃቄ መውሰድ ያለባችሁ። መገንዘብ ካለባችሁ ከራሳችሁ ነው መገንዘብ ያለባችሁ። ዛሬ ራሳችሁን የማታምኑበት ጊዜ ነው። ያ ነገር እንዳይደርስባችሁ ካሁኑ ቪዲዮውን ሳትሰለቹ የሚሰሩ ቪዲዮዎችን ሳትሰለቹ ተመልከቷቸው፣ ይጠቅሟችኋል። እኔ ላይ እንደዚህ ያለ ነገር ደረሰ ብዬ ዝም ማለት አልጠፋኝም፣ ግን ነገ እናንተም ላይ እንዲደርስ አልፈልግም። ገብቷችኋል አይደለ? መስራት ካለባችሁ ተወዲሁ ተጠንቅቃችሁ ማድረግ ያለባችሁን ነገር አድርጋችሁ መስዋዕትነት ከፍላችሁ መያዝ የሚጠበቅባችሁን እንድትይዙ ነው እኔ የምነግራችሁ። ደክማችሁ መጨረሻ ላይ ከንቱ ብትቀሩ በጣም ነው የሚያናድደው። የእውነት ወደ ተወሰነ እኔ ገንዘብ መቁጠር ጀምሯል። ዶላር እየሰራ ነው፣ ግን አጋጣሚ በሆነ ነገር ከኔ ጋር ነበርም ለአንድ አመት ያክል፣ ግን መመለስ አልቻልኩም። ስልኩም እኔ ጋር ነበረም፣ መስመሩም እኔ ጋር ነበረም። የጠፋ መስመር ይጠይቀኛል። በሰዓቱ ቼንጅ ሳላደርገው ቁጥሩን ያ ነገር ሲፈጠር ሁሉም ነገር ቀረዛ ላይ እና በሰው እጅ ያለ ነገር ልመናም ስለሆነ ማድረግ ያለባችሁን ነገር ካሁኑ ከገንዘባችሁ ተጠንቀቃችሁ ዩቲዩብ ምን ያክል አድካሚ እንደሆነ አውቃችሁ መስራት ያለባችሁ መገንዘብ ያለባችሁ እንደዛ ይመስለኛል። ራሳችሁን ብቁ አድርጋችሁ አዘጋጅታችሁ ነው ወደ ዩቲዩብ ስትቀርቡ። አንደኛ ሰው ምን ይለኛል የሚባል ነገር አለ። ትችት ልትቋቋሙ ነው ወደ ሚዲያ ስትወጡ። ገብቷችኋል? አሁን በዚህ በሰራሁት ቪዲዮ ልሰደብ እችላለሁ፣ ልገለመጥ እችላለሁ፣ ብዙ ነገር ግን ያን ነገር ለመቻል ግዴታ ሆኖብኝ ነው ወደ ሚዲያ የወጣሁት። ለምን? ማንም አስገድዶ ሳይሆን ራሴ በቃ መስራት ስላለብኝ ሰራለሁ ብዬ ተገድጄ ራሴን በራሴ አስገድጄው ነው እንጂ ማንም ሰው መሰደብ አይፈልግም፣ ማንም ሰው መገልመጥ አይፈልግም። ግን ትችትና ሸዋር ከራስ ይጀምራል አይደል የሚባለው? ትችቱንም ሸዋሩንም ከራሴ ጀምሬ እንደምተች አውቄ ነው ወደ ሚዲያ የምመጣው። ይሄን ልላችሁ የቻልኩበት ምክንያት ምንድን ነው? ትችት ፈርታችሁ የጀመራችሁትን ስራ እንዳታቆሙ። የሀበሻ ወሬ 8 ቀን ነው። ከ8 ቀን በኋላ ይረሷችኋል። ምክንያቱም የፈለጋችሁን መጥፎ ነገር ብቻ አትስሩ። ዩቲዩብ ስትሰሩ መጥፎ ነገር አትስሩ። ዩቲዩቡ በሚፈቅደው መልኩ፣ ዩቲዩቡ ሊቀበለው በሚችለው መልኩ ነው መስራት ካለባችሁ መስራት እንጂ ይሄ ዝም ብሎ ከአግባብ ውጭ የሆነ ነገር ስሩ እያልኩ አይደለም። ባችኋል። ግን መቋቋም በምትችሉበት መንገድ ነው መስራት ያለባችሁ። የራሳችሁ ኮንቴክስት ሊኖራችሁ ይችላል። የራሳችሁን ሀሳብ ነው ዩቲዩብ ላይ ስትመጡ ሀሳብ ሊኖራችሁ ይገባል። ይሄ ዝም ብሎ የመጣ የሄደውን ቀርጬ ለቃለሁ ማለት ሳይሆን
ወጥ የሆነ ሀሳብ ሊኖራችሁ ይገባል። በዚህ ብሰራ ያዋጣኛል፣ በዚህ ብሰራ ያዘልቀኛል ብላችሁ ያን ነገር ለመስራት አስባችሁ ነው መግባት ያለባችሁ እንጂ